የጠየቅኩህ እኮ ነው። ትክክለኛ ነብይ መሆኑን በምን አወቅህ እኮ ነው ያልኩህ። አዳምጥሽ። እሺ አዳምጥ። የት አድርጋ አንደኛ የአምላክ ምስክር፣ ሁለተኛ የመልአኩ ገብርኤል ምስክር ነብይ እንደሆነ ማለት ነው። ሶስተኛ የራሳቸው ምስክር፣ አራተኛ አብረዋቸው የነበሩ ሰዎች ምስክር፣ አምስተኛ ስራዎቹ እኔን እንኳን ባታም እኮ ማስረጃ ሳይንስ ማስረጃ አይስ አለ ተናገርኩት ያንዳንዱ ፍታ እና ከአላህ ሱብሃነሁ ወተዓላ እሻዳንኩ ያጣሁ እንዳሳየህ ነው ወይስ ልንገርህ? እኔ በጭንቅላቴ ስላለ እኮ በአይ በአፍ ብቻ ሳይሆን ማስረጃን ያሳየን ማለት ነው። ትክክለኛ ነብይ መሆኑን አሳየን። አይሽ የአምላክ ምስክር የአላህን ምስክር ያዘኛል። እሺ ከዛ መልአኩ ገብርኤል ምስክር አሳያለሁ። የራሳቸውን ምስክርም ልክ እንደ ሁሉም እናሳያለን። አላህ ምስክር ይዘናል። ما كان محمد أبا أحد من رجالكم من إلى الأملاك الله سبحانه وتعالى ሲናገር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም፣ ግን የአላህ መልእክተኛና የነብያቶች መደምደሚያ ነው፣ አላህም በነገሩ ሁሉ አዋቂ ነው ይላል። ያው አምላክ አላህ سبحانه وتعالى የእርሱ መልእክተኛና ነብይ እንደሆኑ የነብያት መደምደሚያ እንደሆኑ ይናገራል። ሁለተኛ መልአኩ እሺ ይሄን ቁርአን ማን ነገረ? ይሄን ቁርአን ማን ነው የነገረ? አሁን ጥያቄሽን ቀየርሽ አይደለ? በጣም ጥሩ አይደለም። ትክክለኛ ማስረጃ አመጣ አይደለ? ቁርአንን ማን ነው የነገረ? ቁርአን መሆኑን ማን ነገረ? አላህ ከሙሐመድ ጋር ተገናኝቷል? አልተነጋገረም አይደል? ስለዚህ ሙሐመድ ራሱን በራሱ ነው ነብይ ያደረገው። ተነጋግሯል። ማስረጃ ሳይ ታዲያ ተረጋግቼ ሳይኮንቶና ማስረጃ አሁን ለሙሐመድ አሁን እኮ ነብይ መሆኑን ቁርአን ራሱ አላህ ሙሐመድ ለሙሐመድ ምስክር ነው እያልከኝ እኮ ነው አይደለም? ረጋ ብል ይኸውልህ አላህ ሙሐመድን አላናገረውም አልከና አይደለ ብለሃል አይደለ? አዎ አናግሮታል። ምን ለመቼ? እስኪ አሳይኝ፣ እስኪ ማናገሩን አሳይኝ፣ እስኪ ቃል በቃል የተነጋገረበትን አሳይኝ። አዎ ተነጋግረዋል ቃል በቃል ሙሐመድ ሆይ አሳይኝ። አሳይኝ። አቤቱ ጌታዬ ሆይ ያው ቃል በቃል ተከላቸው ምን ሳይሆን እኮ ቃል በቃል ሙሐመድና አላህ የተነጋገሩበትን ነው እንፈልገው ነው። አብሽር እንዳፈራ ሳይሆን እሺ ያና ሐዲሱን እዚህ እናገኘዋለን። የሐዲሱን ምንጭ መጀመሪያ ላሳያችሁ። ይህ ያስተላልፈው አነስ ኢብኑ ማሊክ ቁጥሩ የትገኛል ከተባለ ሰሒህ ሙስሊም 162 አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበት ነው። ይሄ ሐዲስ ሙሐመድ ሆይ ያለ እርሳቸውም አቤቱ ጌታዬ ሆይ ያሉ ያናገሩበት ነው። ያውና እርሱ ቁርአን ላይ ያሳየኝ እንጂ የተነጋገሩበትን ቃል በቃል ሰው የጤነኛ አይደለም። ማዳመጥ መጣህ እያዳመኩ እኮ ነው። ጤነኛ ምንድነው ያልከው? ጥያቄ እንትገማ የተቀደመ ጥያቄ ይኸው ከቁርአን ቃል በቃል ነብዩ መሐመድና አላህ የተገናኘውን አሳየኝ እስኪ አላልከም? እንደሱ ነብዩ መሐመድና አላህ ተነጋግረዋል። ቆይ አንዴ ነብዩ መሐመድና አላህ ቃል በቃል አዳም ተረጋበልህ ተነጋግረዋል አልተነጋገሩም ነው ያልከው ወይንስ አይደለም? መልስ። መቼ መጀመሪያ የጠየቁ ነው። ወደዚህ ማስረጃ ከመምጣቴ በፊት አላህና ነብዩ መሐመድ አልተገናኙም አላወሩም ብለሃል አይደለ? ቃል በቃል አሁን ሙሴና እግዚአብሔር እንደተነጋገሩት ቃል በቃል ሙሐመድና አላህ የተነጋገሩበትን ይፈልጉ። አዎ በጣም ጥሩ። ያውና እያሳየው ነው ቃል በቃል አላህና ሙሐመድ የተገናኙበት ሰለላሁ ዐለይሂ ወሰለም እኮ ቁርአን ላይ የለም። ወደሱ እንመጣለን። ነገር ግን አልተነጋገሩም የሚለው ጥፋት እንደሆነ ላሳይ። አሁን እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ ቃል በቃል እንደተገናኙና እንዳወሩ እዚህ ጋር እናገኛለን። ታቻለ አይደለ? አላህ ሱብሓነሁ ወተዓላ ራሱ
ያ ሙሐመድ እያለ ይጠራቸዋል። ሙሐመድ ሆይ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ማለት ነው። እዚህ ጋር የቱ ጋር ነው ሙሐመድ እያለ ራሱ ያናገራቸው ከተባለ ያውና እዚህ ጋር ያ ሙሐመድ ይላቸዋል። ሙሐመድ ሆይ እነሁነ ኸምስ ሰለዋት ይላቸዋል። ያው እነዚህ 5 አውቃት ሶላቶች 5 ሶላቶች ናቸው። ምንዳቸው ግን ያው ይታያቸዋል። ያ ሙሐመድ ቃለ አላህም አለኝ ይላሉ። ያ ሙሐመድ ሆይ እነሁነ ኸምስ ሰለዋት እነዚህ 5 ሶላቶች ናቸው። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ይመልሱልታል። ስለዚህ አላህ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገናኝተዋል ወይ? አዎ ተገናኝተዋል። ልክ ሙሴ እና አላህ ሱብሓነሁ ወተዓላ እንደተገናኙ እንዳወሩት እኮ ቁርአን ላይ ያሳየን ዐለይሂ ሰላም ተገናኝተዋል። ይህ ነው። እሺ አንደኛ። ሁለተኛ የሙስሊሞች የመረጃ ምንጮች የእስልምና ሃይማኖት የመረጃ ምንጭ ምን ናቸው ታውቃለህ? የሙስሊሞች ሃይማኖት የመረጃ ምንጭ ምን ናቸው? ቁርአን እና ሐዲሳት ማለት ሐዲሶች ሰሂህ የሆኑ ሐዲስ ሰሂህ የሆነ ሐዲስ። ስለዚህ አሁን እኮ ያልኩህ አንተ ይኸው አዳምጠኝ እንጂ ሁሱ እያልኩ ያለሁት አሁን በቁርአን ላይ አሳይ ማስረጃ ካለ ነብዩ መሐመድ እና አላህ የተገናኙበትን ማስረጃ የእስልምና ሃይማኖት የመረጃ ምንጮች የሚባሉት ቁርአን እና ሰሂህ የሆኑ ሐዲሶች ናቸው። እናመሰግናለን። በዚህ ላይ ሐዲሱን ይሄውን የጠቀስኩት ሐዲስ ምን የሚል ነው? እስኪ ንገረኝ። ሐዲሱ ምንድነው? እኔ ጋር ለምን ሰሂህ የሆነ ሐዲስ ነው እኮ። አይ ርዕሱን ንገረኝ እንጂ ቡኻሪ ነው ምንድነው? ቡኻሪ ነው ምንድነው? አላህ ቃል በቃል የተነጋገሩበት ማን የጻፈው ይሄን? አይ ጥያቄ ይቀጥራል አይደል? ጌታን ጥያቄ ማን ጻፈው? ሐዲሱ ማን የጻፈው? እሺ የጻፉት ሰሃቦች ናቸው። እና ካዳ በምን አውቀው ነው ካዳ መሐመድና ነብዩ አላህ መገናኘታቸውን እንዴት አድርገው ጻፉ? በምን አውቀው? ማስረጃቸው ምንድነው? በጣም ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም የተከሰተውን ሁሉ ከአላህ ሱብሓነሁ ወተዓላ ዘንድ በተገለጠላቸው ግልጠተ በረከት አማካኝነት ሰሃቦችን አሳውቋቸው፣ ሰሃቦች ደግሞ ጻፉ። በዚህ በሐዲስ ላይ እኮ አሁን እኮ አላህና እኔ አላህ ጋር ተገናኝቻለሁ ብሎ እኮ ነግሯቸው ነው እንጂ ማስረጃ የለም። መገናኘቱን ማውራቱን ቃል በቃል ለመገናኘቱ ቃል በቃል እያሳየው ነው። በምን መልኩ ነበር መጻፍ ያለበት? አላህ ራሱ ወርዶ ለነዚህ ሊጽፍላቸው ይገባል። ወርዶ አላልኩም እኔ አይደለም፣ ወርዶ አይደለም እያልኩ ያለው። እንዴት ነው ሊጻፍ? አይ አሁን በቃ ልንገርህ እሱን። አሁን ቁርአን ማለት ነው በአላህ አለ አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለሙሐመድ ነገረው። ሙሐመድ ደግሞ አልጻፈውም። ማንበብ መጻፍ ስለማይችል የጻፈው አንድ ሌላ አካል ነው የጻፈው። ስለዚህ እዚህ ቁርአን ላይ ማለት ነው 4 ሰው አለ፣ 4 አካል አለ። ላውራ አዳምጥ እንጂ ማን ነበር መጻፍ ያለበት ነው ጥያቄው። ገብቶሃል አይደለ? አምላክ ለነብይ ቃልን በሚገልጥ ጊዜ ማን ነበር መጻፍ ያለበት? ገብርኤል ራሱ ነው መጻፍ ያለበት። ገብርኤል እሱን አስወጣው። በሱ አማካኝነት የመጣ አልቀበልም ማለት እንደዚያ በኔት መጽሐፍ ቅዱስ እንዳለ ወድቅ ትሆናለች። በገብርኤል አማካኝነት ቃል ሲመጣላቸው የነበሩ ሁሉ ውድቅ ሊሆኑ ነው። እሺ ማን ነበር መጻፍ ያለበት? እንዴት ነበር መጻፍ ያለበት? አሁን ሚውተን አንሳና ተናገር። ያው ያሬድ ቀጥል። ያሬድ ሚውተን አንሳ። አሎ እስኪ አነሳ። ከላይ ያለው ሰላም ነው? እንዴት ነው? ሰላም እንዴት ነው? እሱ እኔ የምጠይቀው ጥያቄ አለኝ ማለት ነው። እሺ ጥያቄ ምንድነው? ጥያቄው ምንድነው? እሱ የምጠይቀው ጥያቄ ማለት ነው። አሁን ለምሳሌ ነብዩ መሐመድና ኢየሱስ ክርስቶስ አንድ ናቸው፣ ሁለቱም ነብይ ናቸው ትላላችሁ አይደለ? እውነት ነው። አንድ ናቸው ትላላችሁ። እኔ ደግሞ እንዴት አንድነታቸውን እንዴት ነው ልገልጽ የምችለው? ነብዩ መሐመድ አሁን ለምሳሌ ከእናትና ከአባት ነው የተወለደው አይደለ? እሺ። ኢየሱስ ክርስቶስ መለኮት ነው። ኖርማሊ እንደኔና እንዳንተ ወይም ደግሞ እንደ ነብዩ መሐመድ ከእናትና ከአባት ኖርማሊ ከሴት ብቻ ነው የተወለደው አይደለ? ስለዚህ ከሴት ብቻ የተወለደ አምላክ ነው ማለት ነው አይደለ? ኖ እኔ እንደዛ አይደለም። ሐሳቤ እንደዛ ሳይሆን እሱ ስለክ የእግዚአብሔር ራሱ እግዚአብሔር እንደሆነ
ነው እኔ ለገልጽ ተፈለኩት ማለት ነው። ኖርማሊ ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ አላለም። እንዳውም የእግዚአብሔር መልእክተኛ እንደሆነ ነው የተናገረው። አብን የሚያውቅ ያውቃል፣ እኔንም የሚያውቅ ደግሞ አብን ያውቃል ይላል። ስለማወቅ አይደለም ጥያቄ። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። ተናግሯል ካል ካሳየኝ ችግር የለም ብሏል። እንደሱ እኮ ነገርኩ። እኔን የሚያውቅ አብን ያውቃል። ስለማወቅ አይደለም ጥያቄ። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ችግር የለውም። እሱም በቃ ላላውጣልህ እችላለሁ። አሁን ይኸውልህ፣ አሁን ለምሳሌ ኢየሱስ ክርስቶስና ነብዩ መሐመድ በጣም ልዩነት አላቸው። በአንጻራዊውላ ስናነጻጽራቸው በጣም ልዩነት አላቸው። አነጻጽረልሽ ችግር የለውም። በምን እንደሆነ አነጻጽርና እስኪ እንዴት እንደሚለያዩ ንገረኝ። ክርስቶስ እንዴት ነው የተወለደው? አንተን ልጠይቅ፣ እኔ ጠያቂ ነኝ አይደለ? ኢየሱስ ክርስቶስ እንዴት የተወለደው? በቃ አሁን ልመልስ አሁን ልመልስልህ። ምን አልከኝ? ልመልስልህ፣ አዳምጥሽ። እሺ መልስልኝ። በጣም ጥሩ። አሁን እዚህ ቦታ ላይ ነብዩ መሐመድና ኢየሱስ ክርስቶስ ወይንም መሲሁ ዒሳ አለይሂ ሰላም አንድ ናቸው ትላላችሁ ከሚል አንፃር ነው የተነሳው። ነብይ ናቸው። አዎ አመሰግናለሁ። እሱ ነው ከመልእክተኛነትና ከነብይነታቸው አንፃር አንድ ናቸው። እሱ ደግሞ ምንድነው ይሄው ስላወላለዳቸው ነው። ይሄ አወላለድ በተለያየ መንገድ አምላክ ይሰራል በሰው ልጆች ላይ። አዳምን ያለ አባት ያለ እናት ፈጥሮታል። በጣም ይለያል፣ ከኢየሱስ ይበልጣል። በዚህ ቢያንስ ኢየሱስ ክርስቶስ ከሴት ልጅ ማህፀን ተገኝቷል፣ እንደኔ እንዳንተ እንዳንቺ። አዳም ግን ከሴት ማህፀን ተገኝቷል አልተገኘም? አልተገኘም። በፍጹም ሰው ይሆናል። እባክህ አንዴ ልጨርስ። ይኸውልህ ላውራ አንድ ጊዜ። እኔ እናንተ ተፈጥረን ነው። ነብዩ መሐመድም ተፈጥሮ ነው። ተፈጥሮ ነው አይደለ? ኢየሱስ ክርስቶስ ተወልዶ ቤት አታድርጉት። በቃ ዝም ካልኩት እኔ ቤት አታድርጉት። ልጆች ቤቱን አንሱለት። የሚፈልገውን ያውራ። እሺ አለ እሱ አይሰማም። እኔና አንተ ተፈጥረን ነው አይደለ? እናንተ ከእናትና ከአባት ተፈጥረን ነው አይደለ? እሺ ጨርስ ሐሳብህን። ኦኬ እሺ። ነብዩ መሐመድ እኔና አንተ ተፈጥሮ ነው። ከእናትና ከአባት ነው የተወለደው፣ ተፈጥሮ ነው። እንደገና ደግሞ አንተ ተፈጥረህ ነው ተወልደህ? እኔ ተፈጥረን ነው። እኛ ለምን ከአዳም የመጣ ለምን ተፈጥሮ ነው። ለምን ተወልደሃል እንጂ ማን ነው አንተን የፈጠረህ? እንደተፈጠርክ ማስረጃ ምንድን ነው? ማስረጃ እኮ ይኸውልህ እኮ ተፈጥረን መሆኑ እኮ ይናገራል መጽሐፍ ማለት ነው። የት ጋር ነው እንደተፈጠርክ የሚናገረው? አንተን ተወልደህ ነው እንጂ አንተ ተፈጥረህ አይደለም። እንዳንተ ግንዛቤ ነው። ሄድና በፍልስፍና ኢየሱስ ክርስቶስ አምላክ ለማድረግ ተወለደ እንጂ አልተፈጠረም ይሏችኋል። አይደለም ፍልስፍና አይደለም። ተወልደሃል እንጂ መቼ ተፈጠርክ? እግዚአብሔር ማንን ነው የፈጠረው ከተባለ አዳምን ነው የፈጠረው። ከዚያ በኋላ እስከዛ ሌሎቹ ተወላለዱ አይደል እንዴ? እኔ እናንተም እኮ ተፈጥረን ነው። ከአዳም አይደለ እንደ መጣ ነው። እንዴት እኛ ተፈጥረን ነው እንደ አዳም ወይንስ ተወልደን ነው? እናንተ ዘር ከአዳም አይደለም ነው? ከማን ነው ዘራችን ሳይሆን ተወልደን ነው ወይንስ አይደለም? አይደለም። አመጣጣችን ነው ማሰብ ያለብን። እናንተ የመጣ ነው ከአዳም የመጣ ነው በመወለድ ነው። ይሄ አያችሁ፣ ይሄ ፍልስፍና አያስፈልግም። ኢየሱስ ክርስቶስ አዳምጠኝሽ ፍጡር ነው። ኢየሱስ ክርስቶስ ስጋውም ሆነ ህይወቱ ጅማሬ ካለው ፍጡር ማለት በመጀመሪያ ምን ማለት ነው? እስኪ ንገረኝ። ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት ትርጉሙ ምን ማለት ነው? ይኸውልህ አሁን እኮ እየተናገርኩ ነው። የኔ እናንተ አጀማመር ማለት ነው። ስለኔና ስላንተ ሳይሆን ትርጓሜ ንገረኝ ነው ያልኩት። ፍጡር ማለት ምን ማለት ነው? እኔ ደግሞ ከኔና ካንተ የሚለይበትን መንገድ እየነገርኩ እኮ ነው። ልዩነትን ነው አይደለም። ከኔና ካንተ ይለያል በሚለው እስማማልሃለሁ፣ ችግር የለውም። አሁን እናንተ ከሴትና ከወንድ ተወልደናል፣ እሱ ከሴት ነው የተወለደው። ከኔና ካንተ ተለየ ማለት እባክህ አዳምጥ። ከኔና ካንተ ተለየ ማለት ያ መለየቱ ፈጣሪ ያደርገዋል ፍጡር አያደርገውም የሚል ሂሳብ ከየት ነው ያመጣው? ይሄ በሂሳብ አይደለም እኮ። አሁን ለምሳሌ ዮሐንስ ወንጌል ላይ ማለት ዮሐንስ ወንጌል ላይ አሁን ለምሳሌ ዮሐንስ ወንጌል ላይ አንድ ላይ ማለት ነው ቃል ነበረ ይላል።
አይደለም ማን ቃል የነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የሚል ቃል በፍጹም የለውም። ኖ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ ይላል አይደለ? ማን ነው ቃል ነበር? ቃል እግዚአብሔር ነበር የተባለው ማን ነው? ኖርማሊ አሁን እቺ ምድር እግዚአብሔር በቃሉ ነው የፈጠረው አይደለ? በቃሉ ፈጥሯል። ነገር ግን ኢየሱስ ክርስቶስ ነው የሚል የለም እዚያ ቦታ ላይ። ኢየሱስ ክርስቶስ ደግሞ ቃል እንደሆነ ደግሞ ይናገራል። መጽሐፍ ቅዱስ እኮ ይናገራል። እኔ እንኳን ኖርማሊ የእናንተ መጽሐፍ ቅዱስ እኮ ይናገራል። ይስሐቅ ቃል ነው ይላል። ወይስ ወደኛ ስትመጣ አስረዳሃለሁ። በቃል የተገኘ ለማለት ነው። እሺ በቃል ነው የሚለው አይደለ እንዴ እኮ ያ ማለት በቃል የተገኘ ለማለት ነው። በሌላ ቦታ ላይ አላህ Subhanahu Wa Ta'ala ሲገልጽ ለማርያም ሲነግራት ለማለት አዳምጥ እንጂ ዘለቀ ይዋ ያዳምጥ። እሺ ከይቅርታ ጋር ቦታ እዛ ጋር ስትገባ ጊዜ አላህ Subhanahu Wa Ta'ala በሌላ ቦታ ላይ ሁን በሚለው ቃሉ ያስገኘዋል ልጅሽን መልአኩ ብሎ አላህ Subhanahu Wa Ta'ala በገብርኤል አማካኝነት አስነግሯታል። ሁን ይለዋል ወዲያውም ይሆናል ልጅሽ ተባለ። ሁን የሚለውን ቃል ትጸንሻለሽ ቃሉን ለማለት አይደለም። የሚለው ቃል የማን ነው? ሁን የሚለው ቃል የአላህ ቃል ነው እና ኢየሱስ ክርስቶስም ደግሞ ቃል ነው አይደለም? በቃል አይደለ የተወለደው? ሁን በሚለው ቃል እግዚአብሔር ከሆነ ሁን በሚለው ቃል ደግሞ ሆነ አይደለ? በዛ ሁን በሚለው ቃሉ አስገኘው የክርስቶስን ስጋ አስገኘው። ሆነ እንጂ ሆኖ ተገኘ። ሆነ የሚል አሳየኝ በቁርአን ላይ። ከቁርአን ላይ አይደለም እኮ ይኸውልህ፣ እሱ ነው ከቁርአን ላይ ቃል እንደነበረ ነው የነገርኩህ አይደለም? የምትወያየው ወይስ ቁርአን ላይ ነው? እዛም ቀላቀልኩት። መቀላቀል አይደለም፣ ለመረጃ እኮ ነው፣ መረጃ ለመውሰድ እኮ ነው። እንደሱ ከሆነ መጽሐፍህን ያዝና እዛ አውራ፣ ወይ የቁርአን ከሆነ ላስረዳህ በዚህ ላይ አውራ፣ ምረጥ አንድ። አይ እኔ እኮ ለእንትኑ ነው እንጂ እኮ እኔ አሁን መጽሐፍ ቅዱስ ላይ ቃል ሲባል ስንት አይነት ቃል አለ ንገረኝ። ስንት አይነት ቃል አለ? ቃልማ ነው ቃል ያለው። እሺ በጣም ጥሩ። የተስፋ ቃል የሚባል አለ የለም መጽሐፍ ቅዱስ ላይ? አይደለም፣ እሱም እኮ ቃል ነው። ኖርማሊ ቃል ነው፣ አንድ ነው እሱ። የተስፋ ቃል ማለት ምን ማለት ነው? እሺ አንድ ከሆነ ተስፋ ማለት ወደፊት ለምናየው ነገር ነው። ተስፋ ማለት ኢየሱስ ክርስቶስ የተስፋ ቃል እንጂ የአምላክ ቃል ቀጥታ አምላክ የሚናገረው ቃል አይደለም። ይኸውልህ አሁን እኮ ኢሳ በቃል የተወለደው ተባባልን አይደለም? ኢሳን ፍታና ኢየሱስን እዛ መጽሐፍ ቅዱስ ላይ አውራ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተስፋ ቃል ነው እያልኩህ ነው እኮ። በቃል ላይ ተወለደው እኮ በቃል ተገኘ ማለት ነው። በቃል አማካኝነት ተወለደ። አዎ ስለዚህ አሁን ኢየሱስ ክርስቶስ በቃል አማካኝነት ተወለደ ማለት ተፈጠረ ማለት ነው። እሱን አሳያለሁ፣ ችግር የለውም። እሺ እኔ እናንተ በቃል ላይ ተወለድነው። አሁን ስለኛ እናወራለን፣ እንቀጥልና ስለዚህ አይደለም እሱ አምላክነቱን እኮ ከዚህ ጋር እኮ ነው የምናገኘው። እኔ እናንተ በቃል መገኘት ፈጣሪ ያደርገው ሰውዬው አዳምጥ፣ ፍጡር መሆኑን ነው የሚገልጸው። እንዳም እያልኩህ ነው እግዚአብሔር ፍጥረታትን የሚፈጥርበት ነውና ክርስቶስ በዚያ በቃል ተገኘ ከተባለ በቃል ፍጡር ነው ማለት ነው። ነው አይደለም? እሱ አሁን እንደማመጣ እኔ እናንተ አሁን እኮ ጥያቄን እየመለስክልኝ አይደለም በስትክክል ገብቶሃል አይደለ? እኔ እናንተ በቃል ላይ ተፈጠር ነው ወይስ እንዴት? በቃል ላይ ተወለድ ነው? በቃል ላይ ተወለድ ነው? ኦኬ እንግዲህ አምላክ አላህ Subhanahu Wa Ta'ala ፍጥረታትን ሁሉ በቃሉ ነው ያስገኘው። እስኪ እንጂ እንደዚህ እንዴ ከእናትና ከአባት አይደል እኮ እናትና ከአባታችን የተወለደ ከእናትና ከአባት እንዲፈጠሩ ያስተላለፈው ማን ነው? ይሄን ነገር ይወስናል አይደለም? እኔ ለምጠይቅህ መልስ ስጠኝ እኮ። ከእናትና ከአባት አልከኝ አይደለ? ከእናትና ከአባት እንዲገኙ የወሰነው ማን ነው? እንዲሆነ ይሄ ነገር እኮ እግዚአብሔር በመልአኩ ገብርኤል አማካኝነት እናትና ከአባት እንድንገኝ ይሄን ነገር የወሰነው ማን ነው? ያዘዘው ማን ነው? እግዚአብሔር በቃሉ ተናገረ። በጣም ጥሩ። ስለዚህ አምላክ ማንኛውንም ስራ ሲያደርግ በምድር ላይ ሰውንም ማስገኘት ሊሆን ይችላል፣ በትዕዛዙ ነው ያደረገ አይደለም? እኔ እናንተ የተፈጠርንበት ቃልና እኔ እናንተ የተፈጠርንበት በቃል አይደለም። ክርስቶስ ግን በቃል ነው የተፈጠረው። ተባባልን አይደል እንዴ? ክርስቶስ በቃል ነው የተፈጠረው የሚለውን አመናህ እንጂ ቃል አይደለም። እሱ በቃል ተፈጥሯል እንጂ አይደለ?
ይኸውልህ እሱ በቃል ነው የተወለደው። ኖርማሊ ቃል ነው እኮ እሱ ራሱ እኮ ቃል እንደሆነ እኮ ይናገራል። ጥሩ ብለሃል። አሁን አዳምጥ። እኛም ይሄን ነው የምንለው። እኛም በዚህ ላይ በቃል ነው የተፈጠረው አይደል? የተወለደው በቃል ነው፣ ተፈጥሮ አይደለም። እሱ አሁን የተፈጠረው በቃል ነው ብለሃል አላልክም? በያ እሱ ስለሆነ ስህተት ሊሆን ይችላል። እሱ ተሳስቼ ላወራች አሁን እሺ ስህተት ነው በሚለው እንያዘው። የተወለደ እንጂ ተፈጥሮ አይደለም ብለህናል አይደለ? ተወልዶ ነው እንጂ ተፈጥሮ አይደለም። እሱ እንደሱ የሚል ጥቅስ መጽሐፍ ቅዱስ ላይ ያሳየኝ። አለቀ በቃ። ተወልዶ እንጂ ተፈጥሮ አይደለም የሚል መጽሐፍ ቅዱስ ላይ ያሳየኝ። ተወለደም ብለህ ታምናለህ? ያን አሁን ማስረጃ ናውጣና ሳይ ሌላን ተወው ነው። እንደ ተወለደማ ታውቃለህ እኮ አንተም። ለምን አስፈልግብኝ? የተወለደ ነው የሚል ጥቅስ መጽሐፍ ቅዱስ ላይ ያወጣ እያልኩ ነው። ትልቁ ላይ አደርጋለሁ። ይኸውልህ ወንድ ልጅም ተሰጠነ። ይኸውልህ ልንገርህ ከመጽሐፍ ቅዱስ ነው የፈለከው። አሁን ያለውበት ቦታ ጥያቄ እንድገበልኝ እስኪ። ያለውበት ቦታ አይመችም። ለዛ ነው ኦኬ። ስለ ቦታው ሳይሆን ስላለህበት ጥያቄውን እንድገበልኝ። አሁን ምንድነው ያልኩት? አንተ ያልከው ተፈጠረ ወይም ደግሞ ተወለደ የሚል አውጣልኝ ያልከው አላልኩም። ቃል አውጣልኝ ከመጽሐፍ ቅዱስ ነው ያልከው አይደል እንዴ? ምንድነው ያልኩት? ድገማ። ኢየሱስ ክርስቶስ ወይም ተፈጠረ ወይም ደግሞ ተወለደ የሚለውን ቦታ በቃል አውጣልኝ፣ በመጽሐፍ ቅዱስ አውጣልኝ ያልከው አላልኩም። ከኔ ጋር አይደለም። አይ ዝም ብለው የራሳቸውን ማውራት ይፈልጋሉ እንጂ የኛን አያዳምጡም። ምን እንደምንለው ራሱ አሁን ልትገብልህ አዳምጥ። እሺ እንደገና ስለማስደግመህ በደንብ አዳምጥ። እሺ ምን አለኝ መጀመሪያ ሰውዬ? ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም ማለት። እሺ እንደሱ የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። ተወለደ እንጂ አልተፈጠረም የሚል ቃል አሳየኝ ብያለሁ። አሁን ደግሞ ምንድነው ያልኩት? እሱ ይኸውልህ አሁን እኮ ይኸውልህ እኔ አሁን እየጠየቅኩ ነው አይደለ? ጥያቄን እንድትመልስልኝ ነው ፈልገው። አንተ እኮ መልሰኝ አልፈለክም። ይሄ ጥያቄ አይደለም፣ ሙግት ፈለክ አንተ። እኔ ላስረዳህ ነበር። ይሄ ነው አንተ። እኔ ጠያቂ ነኝ ወይ? ጥያቄ ከሆነ አዳምጥ። እሺ ልመልስልህ። በቃ አሁን ምን ታድርገህ አዳምጥ። እሺ እስከመልስ አይደለም። ይኸውልህ ስማኛ ነኝ። እኔ እኮ እየጠየቅኩ ነው እኮ። እኔ ጠይቄ እኮ ከአንተ መልስ ለመቀበል እንጂ መልሰልኝ አይደለም አይደል እንዴ? እሺ አዳምጥ። እሺ አሁን አንተ ምንድነው እሱ ልጅ እንትን ያለው ትንሽ አልገባው። ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም። ተወለደ ከተባለ ደግሞ መፈጠርን አያሳይም እያለ ነው። ገብቶሃል አይደለ? እንደሱ ነው ያልከው አይደለ? ኖ እኔ አንተ ትርጉም የሰጠው ትርጉም በራስህ መንገድ ሊሆን ይችላል። እንደዛ ትርጉም አልሰጠሁትም። አንተ በራስህ መንገድ ልትሰጠው ትችላለህ። እኔ በዚህ መንገድ ምንድን ነው ያልከው አንተ? ንገረኝ። ኢየሱስ ክርስቶስ በቃል ተወለደ ነው ያልኩት። እሺ ኢየሱስ ክርስቶስ በቃል ተወለደ የሚለው የቱ ጋር ነው ያለው? ነገርኩህ እኮ ይኸውልህ ዮሐንስ 1:1 አልኩህ እኮ። እሺ ኢየሱስ አልነበረ በቃል ተወለደ የሚልም እባክህ። አሁን አንዴ አዳምጥ። ተራሮች ፍጥነቶች አንብብ ከፈለክ ዮሐንስ 1:1 ላይ አውጣ። ዮሐንስ 1:1 ላይ አውጣ። እሺ ተወለደ ማለት ተፈጠረ ማለት ነው። ተወለደ ማለት ተፈጠረ ማለት ነው አይደለም? እኔ ኔትወርኩ እያስቸገረኝ ነው። በደንብ አይሰማም። ተወለደ ማለት ተፈጠረ ማለት ነው አይደለም? እኮ ይኸውልህ አሁን እኮ አንተ ይኸውልህ እኔ እናንተ ማለት ነው። እኔ እናንተ ተፈጥረን ነው፣ እሱ ግን ተወልዶ ነው። በጣም ጥሩ። እሺ አልኩህ። ይሄ አመንኩልህ። በቃ ተወለደ ማለት ተፈጠረ ማለት አይደለም ማለት ተወለደ ማለት ተፈጠረ ማለት አይደለም ማለት አይደለም። አዎ አይደለም። አመሰግናለሁ። አሁን በቃ ዝም በልና አሁን ይሄን ጥቅስ ታብራራለህ። ቆይ አዳም በቃ ያው ልጆች ይታያል። ምን ይላል እዚህ ጋር? አንብብ። ጌታ ሆይ ና አንብብ። እኔ ኔትወርክ እያስቸገረኝ ነው፣ ለዛ ነው። አንብብ አንብብ። ያው
ጠንክር አንተ አታነብም እንዴ? እሺ ለማንኛውም እንድትረዱ ሌሎች እነዚህ ሰዎች ምንድነው የሚለው ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም አሉ። እንዲህ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም። እሺ እንዳው ተወለደ የሚለው ተፈጠረ ማለት አይደለም የሚለውን እንቀበላቸውና ቀጥታ እዚህ ጋር እንምጣ። ተራሮች ሳይወለዱ ይላል። ሳይወለዱ ማለት ነው ሳይፈጠሩ ማለት ነው አይደለ? አይ ተራሮች አልተፈጠሩም ተወለዱ ተባለ እንጂ አልተፈጠሩም ብል ያስኬዳል? ይሄ ፍጹም አያስኬድም። አያችሁ መወለድ ማለት መፈጠር ማለት እንደሆነ እዚህ ጋር ያስረዳቸዋል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። እሺ ያሬድ አለ እሱ እኔ ልቀጥል አጭር